ሀይሚ ብሩኬን ለመጨረሻ ጊዜ ተሰናብታ ፓስፖርቷን ይዛ ወጥታለች ማለት ነው። እና ፓስፖርቷን ያው ይዛ የወጣችበት ምክንያት ወደ ሌላ ሀገር ለመሄድ ነው ማለት ነው። ተው ግን፣ አረ ተው 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 ግን ሌላ ትኩሳት አታምጡ። ተው አረ ነገር አብርዱ ማለት ነው። ሀሰን ደግሞ ማለት ነው ሀይሚን የጠቀምካት እየመሰልካት እየጎዳካት ነው። የእውነት ለመናገር ማለት ነው። ምን ይላል መሰላችሁ? ምንም ነገር በቃ የሰው ህይወታችሁ ላይ ሶስተኛ ወገን ካስገባችሁ ማለት ነው በቃ በጭራሽ ምንም ነገር እንትን አይልም። ምንም በቃ አይሰምርም። በቃ ማለት ልክ አይደለም። የእውነት ለመናገር ማለት ነው። የእውነት በቃ ሶስተኛ ወገን ማለት ገባ ማለት በቃ ነገሮች ሁሉ ተበለሻሹ ማለት ነው። እንዴ አይኖ አንተ ሀሰን አሁን ዛሬ አንተ ኦኬ እሺ ሴት ልጅ ስትጎዳ ማየት ደስ ይልካል እንዴ? ሀሰን አይልክማ። ሀይሚ ደግሞ ስትጎዳ ማየት ደስ የማይልክ ሆነ አይኖ አጥፍቶ ሊሆን አጥፍቷል። ብሩክ እኔ አላጠፋውም እያልኩ አይደለም፣ ግን ለምንድን ነው አንተ ጥሩ ሰው የምትሆን ቢሆን ኖሮ እኮ ማለት ነው ሀይሚና ብሩክን ማስታረቅ የምንፈልግ ቢሆን ኖሮ የብሩክን ግዱፍና ስህተት ብቻ እየመዘን ካታወጣም ነበረ። በቃ የብሩክን ስህተትና ግዱፍ እያወጣህ አትመዝንም ነበረ ማለት ነው። ግን በቃ ያጠፋል ምናምን እንደ ሽምግልና ሆኖ ማስታረቅ ሌላ ነገር ነው። ማባባስ ግቢ ሂጂ ሻንጣሽን አንጪ ፓስፖርትሽን ውጪ እያልክ ሌላ ነገር ማድረግ የልብ ልብ እንዲሰማት ማድረግ ተገቢ አይደለም። የሆኑት ለመናገር ሀሰን ልክ አይደለም። በቃ ልክ አይደለም ያደረግከው ማለት ነው። ማለት በመረጋጋት የሆነ አላር ለሰው ልጅ ትዕግስትም ያህል ነገር በጣም አስፈላጊ ነው። ትዕግስት ዋጋ ይሰጣል። ስትታገስ ብዙ ነገር ታገኛላችሁ። የሆነት ለመናገር ማለት ነው። እና ሀይሚም አሁን ላይ ዛሬ የምትወስኙ ነገር የምታደርጊው ነገር ነገ ሊቆጭሽ ይችላል። ከምትወጁ ፍቅረኛሽ ከምታፈቅሪ ፍቅረኛሽ ሊለያይሽ ይችላል ማለት ነው። አሁን ለምሳሌ ሁሌ ካጠገብሽ ሀሰን አይኖርም። የእውነት ለመናገር ማለት ነው ሀሰን ካጠገብሽ አይኖርም። ነገ ከአንቺ ጋር ይሁንም ምንም ነገር ማለት ነው። ሁል ጊዜም ግን በደስታሽም በሀዘንሽም በሁሉም ነገር ግን ያለው ማነው? ብሩኬ ነው። በቃ ብሩኬና ብሩኬ ነው። ማንም ወላ ፍፄ ወላ ማንም ከአንቺ አጠገብ የሚሆንልሽ ሰው የለም። በቃ እንደ ራስሽ እንደ ፍቅረኛሽ በቃ እንደ ብሩክ የሚሆንልሽ ሰው የለም። ግን ይመስለናል እኛ ሰዎች ማለት ነው። እና ተይ ተረጋጊ ሀይሚዬ፣ በቃ ተረጋጊ። የ2 ዓመት ፍቅርሽን ቤትሽን ስለምን ታፈርሻለሽ? የመጣሽበትን መንገድ ማሰብ አለብሽ። ቅመሟ እንዴ አሰና አሁን ዛሬ ፓስፖርቱን ብትወስጁ አሰና አይጠቅምሽም። የእውነት ለመናገር ማለት ነው ልክ አይደለም። ሰላም በላት ለመጨረሻ ጊዜ ልታቅፋት አይባልም። ሀሰን የእውነት ለመናገር ልክ አይደለክም። በቃ ልክ ነው አይደል? እናንተ እግዚአብሔርን የምትፈሩ ከሆነ በዚህ በጾም ውስጥ በዚህ በአብስቶ ትጾማላችሁ። እውነት ለመናገር ሀይሚም ክርስቲያንና ብሩክም ይጾማል። በጣም እንደሚጾሙ አውቃለሁ። በእንደዚህ አይነት ነገር ውስጥ እያለ እንደዚህ እየሆናችሁ ጥሩ አይደለም። ሀሰንም በተረጋጋ መንፈስ በቃ አሁን ሲጀመር መሆን ያለበት ነገር ምን መሰላችሁ? ጨረቃ ፋሚሊ ሶስተኛ ወገን ማስወጣት አለባችሁ። ውጡ ከህይወቷቸው። ራሳቸው ውስጥ ያውሩበት። እንዴ አንተ እኮ ሀይሚ ስታወራ ሀሰን 3 ያወራል። ፍፄ ብሩክ ሲያወራ ፍፄ 4 ያወራል። እነዚህ ልጆች እኮ እያወሩ አይደለም። የራሳቸውን ጊዜ ሰው እየሰጣቸው አይደለም። ለምን አትተዋቸውም? ብቻቸውን እንዲያወሩ ብቻቸውን እንዲተዉ በቃ ተዋቸውና ያወሩና የራሳቸው ችግራቸውን በራሳቸው መንገድ ይፈታሉ። ሁሉም ውጡና ሀይሚና ብሩክ ፊት ለፊት ያወሩ። በቃ የበደላትም ነገር ካለ እንደፈለገች ታርገው ትምታው፣ ከፈለገች ትቆጣው፣ ምንም ትበለው። እነሱ ራሳቸው ይነጋገሩ። እናንተ ከህይወታቸው ውጡ። ሶስተኛ ሰው በፍቅር ህይወት ውስጥ አያስፈልግም። በቃ ውጡ። በቃ እናንተ ተዋቸውና እነዚህ ሰዎች የራሳቸውን ህይወት ይኑሩ። ደስተኛ ህይወት እየኖሩ ነው ፍቅራቸውን 2 ዓመት ሙሉ ሀሰን አንድ ቀን
ምን ይደረግ የምታውቀው ታሪክ የለም። ግን ዛሬ መተ በሀይሚ በብሩክ ህይወትም ፈራጅ ቆላጭ አደረገክ ማለት ነው። በቃ ገባህ አይደለ? እኛ ደግሞ ሀይሚና ብሩክን ስታከብር ስትወድ ነው። አይኑ አብሮ አደግ ነክ፣ የሰፈር ልጅ ነክ፣ በቃ እንደ ወንድምና እንደ እህት ነው የምትተያዩት ምናምን። ግን ደግሞ ያ አይሆንማ። በጣም እንትን እያልካት ነው ሀይሚ ወደ ብሩክ እንድትሄድ በጣም የሆነ እንትን